ጎረቤታችን ምን ስትል ሰማሁ? ኤምአርአይ ምርመራ አድርጌ የዲስክ መንሸራተት አሉኝ። ይሄኛው በዚህ በኩል ያለው አጥንቴ ተንሸራቷል መሰለኛል። ዲስክ መንሸራተት ሲባል ምን ማለት እንደሆነ እናንተ የሚመስላችሁን ኮሜንት ላይ አስቀምጡልኝ። ጎንና ጎን ላይ ያለውን ሽንጥ የምንለውን የወገባችሁን ክፍል ማቃጠልና እረፍት የሚነሳ ህመም ስሜት፣ ሽንት ቶሎ ቶሎ መምጣትና ሽንት ማቃጠል ካለው ህመሙ ከኩላሊታችሁ ጋር የተያያዘ ሊሆን ስለሚችል የሚያስፈልጋችሁ የአልትራሳውንድ ምርመራ ነው። የኩላሊት ኢንፌክሽን ካለ፣ የኩላሊት ጠጠር ካለ፣ እንዲሁም ደግሞ የቱቦ መዘጋት ካለ አልትራሳውንድ ላይ ማየት ይቻላል። ነገር ግን ህመም የሚሰማችሁ ትክክል ወደ ታች የሚወርዱ የጀርባ አጥንታችሁ ላይ ከሆነ ብዙውን ጊዜ እቃ በምታነሱበትና ጎንበስ ቀና በምትሉበት ሰዓት ህመም ስሜት ካለው ወይም ደግሞ ጎንበስ ቀና ለማለት ከተቸገራችሁ ህመሙ የጀርባ አጥንታችሁ ሊሆን ስለሚችል የሚያስፈልጋችሁ ምርመራ የኤክስሬ ምርመራ ነው። የጀርባ አጥንቶቻችን መካከል ያለው ዲስክ የምንለው ስፔስ መጥበቡን እንዲሁም ደግሞ አጥንቶቻችን ላይ ስብራት ካለ ኤክስሬ ላይ ማየት እንችላለን። ነገር ግን ህመም ስሜቱ ወደ እግራችሁ መሄድና መደንዘዝ ስሜት የሚያመጣ ከሆነ ኤምአርአይ ምርመራ ብታደርጉ ይመከራል። ኤምአርአይ ምርመራ ላይ የዲስክ መንሸራተት፣ እነዚህ በአጥንትና በአጥንት መካከል ያለው ክፍተት መጥበብ ካለና በልጅ አድርጎ ወደ እግራችን የሄደውን የነርቭ ክፍል መጫኑን ለማየት ኤምአርአይ ምርመራ ያስፈልገናል።